ተስፋ የሌለው ፍቅር ማለት ምን ማለት መሰላችሁ? ተስፋ የሌለው ፍቅር እሺ፣ ተስፋ የሌለው ፍቅር እሺ፣ የሆነን ሰው የሆነ ጊዜ ተንከባከባችሁት፣ ጠባዩ ክፉ ነው ቻላችሁት፣ ጠባዩ ክፉ ነው ቻላችሁት፣ ጠባዩ ክፉ ነው ቻላችሁት፣ 3 ዓመት ቻላችሁት፣ 5 ዓመት ቻላችሁት፣ 10 ዓመት ቻላችሁት፣ 10ኛው ዓመት ላይ ጥርሳችሁ ነክሳችሁ ተጣላችሁት። ምን ጎደላችሁ? ምን ጎደላችሁ? ተስፋ። ከዚህ በኋላ የሰውዬ አይመለስም። ተፋቅሮ በሁሉ ያስተአምን ፍቅር በሁሉ ያስተማምናል አለ ቅዱስ ጳውሎስ። ፍቅር በሁሉ ያስተማምናል ማለት እገሌ እንግዲህ ወዲያ ተመልሶ አይረባም አይልም ነው። ፍቅር ያለው ሰው እንግዲህ እገሌ ተመልሶ ሊረባ አይልም፣ ተስፋ አይጎለውም። በብዙ ሰዎች ተስፋ ቆርጠንባቸዋል። በብዙ ሰዎች እንዳይመለሱ ያደረግናቸው እኮ ስለዚህ ነው። ቶሎ ብለን የሌለባቸውንም ያለባቸውንም ጨምረን ገፍተን ከቤተ ክርስቲያን ያስወጣ ነው ብዙ ነው። ደግሞ እንዳለመታደል ሆኖ ለመመለስ አንጥርም፣ ለማጥፋት ብቻ ነው። ነውር ለቃሚ ብቻ ነው የሆነው። ስለዚህ እንደዚያ በማድረጋችን ብዙ ሰዎችን አስወጥተን ሰዳለን። ተስፋ ስለጎደለን እውነት እንግዲህ ተመልሶ ገሪ ሰው ሊሆን ብለን በማለታችን ተስፋ የጎደላቸው ግን ሰውን ወዳለን የሚሉ እነዚህ ምኖች ናቸው ይባል። ዘይት የጠፋበት ትዳር ባለ ትዳሮች ተው የሚፋቱት አሁን ዛሬ እኔም እንዳቅሜ 1 2 3 ባለ ትዳር መቼም ሳላስታርቅ አልቀርም እና ተው ባካችሁ ሲባል አይ እንግዲህ እሱ ወዲያ አባታችን የኔ አልችያታለሁ አትረባም እኔም ወዲያ ቻይ ይላል። እዚያው ባለ ማለት የሰው ምን ይላል? መውደዱን እኮ ባለቤቴ ጠልቻት አይደለም ግን እንግዲህ እንደው እሱ አትረባኝም ይላል። ተስፋ ጎደለው፣ ዘይት ጠፋ ማለት። ተስፋ ካላችሁ ሰይጣን ካልሆነ በቀር የማይስተካከል ሰው የለም። ተስፋ ቆርጠንበት ነው እንጂ ብዙ ሰው ማስተካከል እንችል ነበር። ቀድመን ተስፋ ስለምንቆርጥበት አይነት ስቲቨን ስለምንለው አነጋገራችን እንኳን በር የዘጋ ስለሆነ ሰዎች እንዳይመለሱ እናደርጋቸዋለን። አይዞ ብንለን ጉልበት ብንሰጠው ግን ሰው ይመለሳል። ፍቅር ጉልበት ይሰጣል። ለፍቅር ደግሞ ተስፋ ያስፈልጋል። አይዞ ይቻልሃል ማለት ለዚህ እኮ ነው ጌታ ይሄንን ተራራ ብትነቀል ብትሉት ይነቀላል ያለው። ተመልከቱ፣ ተራራ ያለው ምንድነው? አይቻልም ያልነው ነገር ነው። በህይወታችን ውስጥ አይቻልም ያልነው ነገር ሁሉ ለእያንዳንዳችን አንዳንድ ተራራ አለን። ይሄን ነገር አልዘልቀውም የምንለው ክርስቶስን ግን እንወደዋለን እኮ አንጠላው፣ ግን አልዘልቀውም ብለን ያቆምነው ብዙ ቅድስና አለ። አልዘልቀውም ብለን ታጥፈን የቆምንበት ግን ተመልከቱ፣ ክርስቶስን የምትወዱት ከሆነ በክርስቶስም ተስፋ ይሆናችሁ መኖር ሊኖራችሁ ይገባል። ፍቅርን እንዲያሸንፍ ፍቅር ጉልበት አለው። ፍቅር የሚያሸንፈው ተስፋ ሲኖር ነው። ተስፋ የሚያሸንፈው ፍቅር ሲኖር ነው። ስለዚህ ተስፋ አልባ ፍቅር ያለባቸው ዘይት ያጡ ናቸው። ለሁላችንም ተስፋውን ያድለን። አሁን ተመልከቱ፣ ሁላችሁም እንዲህ ይገርማል። ጸሎት ያልጀመረ ሰው እኮ የለም። ሰንበት ተማሪውም ሰንበት ትምህርት ቤት ያልጀመረ ሰው የለም። እዚህ ብዙ ሰው ሰንበት ትምህርት ቤት ጀምሮ የጠፋ ነው። ብዙ ሰው ማለት ነው እንግዲህ በግምት ነው። ብዙ ሰው እንደዚያ ነው። ጸሎት ያልጀመረ ሰው የለም። ማስቀደስም የጀመረው ሰው ቆርቦ የተወም ብዙ ነው። ምንኩስና ጀምሮ የተወም ብዙ ነው። አልዘልቀውም። በቃ ችግር ውስጥ ነው። ጌታዬንማ መውደዱንማ እኮ ወደዋለሁ ግን አልዘልቀውም። ተስፋ መቁረጥ አረባም ማለት በኃጢአት ከወደቀ በኋላ ብዙ ሰው የማይመለስበት ምክንያት መጽደቅ ይፈልጋል። ክርስቶስን ይወደዋል። ስዕሉንም እንኳን ቀና ብሎ ለማየት ኃጢአቱ እያሰፈረው አንገቱን ደፍቶ የሚያለቅስ ብዙ ሰው አለ። ግን ኃጢአቱን እንዳይተው ደግሞ ተስፋ አለቀበት። ሰይጣን ብሎ የሚያሳጣን ተስፋ ነው። ዓለምን የሚያሸንፈው ምን እንደሆነ ታውቃላችሁ? በዓለም ብቸኛው ጉልበት ተስፋ ነው። ሰው የሚጠፋም በተስፋ ሲያጣ ነው። ዓለም የሚሞተው መቼ ነው ስትሉ ተስፋው ሲሞት ነው። እንዲህ ይላል መጽሐፍ፣ ተስፋ ያቀልሎ ለምንዳቤ፣ መከራን የሚያቀለው ተስፋ ነው ይላል። ሲበሉ መከራን የሚያቀለው ምንድነው? ተስፋ ነው። ስለዚህ ከፍቅር ጋር ተስፋን እናድርግ። ባለቀ ነገር እግዚአብሔር ይሰራል። እስኪ በሉ ሁላችሁ ባለቀ ነገር እግዚአብሔር ምን ይላል? በሌለም ነገር ይሰራል። እስቲ በሌለም ይሰራል በሉ። ይህ ዓለም አልነበረም መጣ በሉ እስኪ ሁላችሁ። ስለዚህ እግዚአብሔር ከሌለ ነገር ከሌለ ያለን አምጥቷል። ከሌለ ያለን አምጥቷል። ካለም ያለን አምጥቷል። ከጥቂት ብዙ ይሰራል። በጥቂት ብዙ ያሸንፋል። በጥቂት ብዙ ይሰጣል። እግዚአብሔር የቁጥር አምላክ አይደለም። ስለዚህ ሁላችንም ተስፋችን ከፍ ማድረግ ይገባናል። አንሰን እንደምንከብር ከጭቃ የወደቀ ወርቅ ተወልውሎ ጠርቶ ለዘውድ እንደሚበቃ ሁሉ በእግር ይረገጥ የነበረው ከጭቃ በታች የነበረው ራስ ላይ እንደሚወጣ